ከነዚህ ዛፎች የምትመርጡት ስለናንተ ድብቅ ፐርሰናሊቲ ይናገራል። ዛሬ በጣም ምርጥ በሆነ ቪዲዮ እንደገና መጥቻለሁ። ስለዚህ አንድ ጊዜ ስክሪናችሁን ተጫኑና ሴንድ የሚለውን ቀይ የበራውን ሁላችሁም አጥፉልኝ፣ ብዙዎች ጋር እንዲደርስ አድርጉ። እሺ፣ ከነዚህ ዛፎች የመረጫችሁት ቁጥር 1 ላይ ያለውን ዛፍ ከሆነ ያ ማለት እናንተ የአላፊነትና የሰላም ሰዎች ናችሁ። ወይም የናንተ ገዢ ባህሪ ዋና ባህሪያችሁ አላፊነትን መቀበላችሁ መውሰዳችሁና ከምንም በላይ መረጋጋትን ሰላምን የምትፈልጉ ሲሆን በተፈጥሮ አላፊነት የሚሰማችሁ ስለተቀበላችሁትም ስራ ስለሌላውም ሰው አላፊነት የሚሰማችሁ እንዲሁም ተግባርን አንድን ተግባር በደስታ በጣም ደስ እያላችሁ በፈገግታ የምታደርጉ ስራ ወዳዶች ነገር ግን በጣም ለሰላም ለመረጋጋት ቦታ ከመስጠታችሁ የተነሳ ጠብ እንዳይነሳ አንዳንድ ነገሮችን እያያችሁ እንዳላያችሁ የምታልፉ ዝምታን የምትመርጡና የምታመቻምቹ አይነት ሰዎች ናችሁ። በዛው ልክ ግን ሰላም ወዳድነታችሁና ያን ያህል ሰውን የማትናገሩ መሆናችሁ ደግሞ ለብዙ ሰዎች እንድትመቹ እንዳትቆረቁሩ የሚያደርጋችሁ ፐርሰናሊቲ ነው ማለት ነው። ነገር ግን ከነዚህ ዛፎች የወደዳችሁት ቁጥር 2 ላይ ያለውን ከሆነ ያ ማለት እናንተ በጣም ሌሎችን መተባበር የምትወዱ በማያገባችሁ ነገር ውስጥ እንኳን ምንም ለእናንተ ጥቅምን በማይሰጥ ነገር ውስጥ እንኳን ገብታችሁ ሌሎችን ማገዝ፣ መርዳት፣ መተባበርን የምታስቀድሙ ከዚህም የተነሳ ደግሞ በብዙ ወዳጆች የተከበባችሁና ሌሎች በጣም የምትመቿቸው አይነት ሰዎች ሆናችሁ የምትኖሩ ከሌሎች ጋር የምትስማሙ በዛው ልክ ከፍተኛ የሆነ የታጋሽነት መንፈስ ያላችሁ በታጋሽነት የተሞላችሁ ሌሎችን የምትታገሱ ከዚህ ጋር ተያይዞ ደግሞ ከፍተኛ የማዳመጥ ሌሎችን በትዕግስት የመስማት ችሎታ ያላችሁ የናንተ ሰዎች ችግር በሌሎች ሰዎች ችግር ውስጥ መጥፋታችሁ ነው። ለራሳችሁ ከምትሰጡት ትኩረትና ጊዜ ይልቅ ለሌሎች ነው ያንን የምታደርጉት። ከዚህም የተነሳ እናንተ ሁሉ ጊዜ ተጎጂዎች የራሳችሁን ነገር ደግሞ ሳታገናዝቡ ለሌሎች ያላችሁን ነገር የምታደርጉ የምትተባበሩ በዛው ልክ ደግሞ ከሰው ያንን አይነት ምላሽ የማታገኙ አይነት ሰዎች መሆናችሁ ነው። ነገር ግን ቁጥር 3 ላይ ያለው የናንተ ምርጫ የሆናችሁ ሰዎች የናንተ ፐርሰናሊቲ በዋናነት ከብልሃትና ከታጋሽነት ጋር የሚገናኝ ማንነት ያላችሁ ናችሁ። እናንተ ሰዎች በአይምሮአችሁ በጣም ጠንካሮች ናችሁ። አይምሮአችሁ የመረዳት የማገናዘብ ችሎታችሁ በጣም ከፍተኛ ስለሆነ ነገሮችንም ከማድረጋችሁ በፊት በጣም ደጋግማችሁ ማሰብን የምትወዱ እንዲሁም በችግር ውስጥ ስትገቡ ቶሎ መፍትሄ የሚታያችሁ አቅጣጫ የሚታያችሁ ሰዎች ናችሁ። በችግር ውስጥም በጣም ጽኑ የሆነ ቋሚ የሆነ ልብና መንፈስ ያላችሁ እዛው ልክ ደግሞ ሌሎችን ለመርዳት ሌሎችን ለማገዝ ሁሉ ጊዜ ፍቃደኛ የሆናችሁ ብልሃትን ከደግነት ጋር አጣምራችሁ የምትሄዱ በአይምሮም በልብም ያደጋችሁ ሰዎች ስትሆኑ ሁሉ ጊዜ ከሌሎች ብዙ እርምጃ ቀድማችሁ ወደፊት ስለምታስቡ የናንተ ደግሞ ችግር ነገሮችን ያለልክ ማሰብና መጨነቅ ያለልክ ጠንቃቃ መሆን የናንተ ቁጥር 3 ላይ ያለውን ዛፍ የመረጣችሁ ሰዎች እንደ ችግር የሚታይ ነገር ነው ማለት ነው። ነገር ግን ከነዚህ ዛፎች የመረጣችሁት ቁጥር 4 ላይ ያለውን ከሆነ ያ ማለት እናንተ እጅግ በጣም የፈጠራ ችሎታ ያላችሁ እናንተ ደግሞ ብዙ ጊዜ ወይም የናንተ ፐርሰናሊቲ ገዢው ማንነታችሁ ከፈጠራና ከሴንሲቲቪቲ ጋራ በጣም የተገናኘ ማንነት ያላችሁ ናችሁ። ይህም ማለት ወሰን የሌለው ከፍተኛ የሆነ የፈጠራ ችሎታ ያላችሁ ሰዎች ስትሆኑ በዛው ልክ ደግሞ የስሜት ጥልቀትና ድምቀትም ያላችሁ በጣም ስሜት የሞላበት የደመቀበት አይነት ህይወት ያላችሁ ናችሁ። የነዚህ የሁለቱ ጥምረት ደግሞ በእናንተ ውስጥ መኖር በቀላሉ የሰዎችን ትኩረት የምትስሙና ማራኪ ሰዎች አድርጎ ያቀርባችኋል። እንዲሁም ፈተና ማይዛችሁ ተስፋ ማትቆርጡና በፈተና ውስጥ መንገድ የምታዩ ሰዎች ሲሆን ብዙ መንገድን አቅጣጫን የምትመለከቱ ናችሁ። ስሜታችሁንም ሁሉ ጊዜ ያስጠበቃችሁ ፈገግ ብላችሁ ወደፊት መራመድ የምትችሉ አይነት ሰዎች ናችሁ። ነገር ግን የናንተ ምርጫ ቁጥር 5 ላይ ያለው ከሆነ የናንተ ደግሞ ዋና መለያ ፐርሰናሊቲያችሁ ጠንካራ ሰራተኛነትና ውጤታማነታችሁ ነው።
እጅግ በጣም ቆራጥ የሆነ መንፈስና ማንነት ያላችሁ እናንተ ሰዎች ከፍተኛ ትኩረት የማድረግ አቅም ስላላችሁ ማንኛውንም ትኩረታችሁንም ፍላጎታችሁንም ሊያዛባ የሚመጣን ነገር በቁርጠኝነት አስቆማችሁ ወደፊት መሄድ የምትችሉ ችግርን በጣም ለእድገት የምትጠቀሙ ችግር የማያጠፋው አይነት ማንነት ያላችሁ ስኬትን ደግሞ በጣም እንደ ውሃ የሚጠማችሁ በጣም ስኬታማ መሆንን የምትወዱ በዛው ልክ ደግሞ የጀመራችሁትን ነገር እስከ መጨረሻው ተከታትላችሁ የምትጨርሱ እናንተ ሰዎች ደግሞ ችግር ለጥቃቅን ነገሮች ትኩረት አለመስጠትና እረፍት ማጣት ነው ራስን መጉዳት የናንተ ችግር ነው ነገር ግን የምትወዱት እዚህ ውስጥ 6 ቁጥር ላይ ያለውን የዛፍ አይነት ከሆነ ያ ማለት እናንተ ከፍተኛ የምናብ አቅም ያላችሁ የምናብ ችሎታችሁ በጣም ከፍተኛ የሆነ ግን ቋሚ ነገር ማትወዱ ተለዋዋጭ አይነት ማንነት ያላችሁ ሙዳችሁ ማስተሳሰባችሁ ተለዋዋጭ የሆነ አንድ ነገር ውስጥ ተወስኖ የማይቀር ተራማጅ የሚባል አይነት አዲስ ነገር ፈላጊ ወደፊት የሚጓዝ አይነት ህይወት ያላችሁ ገደብና ህግ የሚባል ነገር ፈጽሞ ማትወዱ ስትሆኑ ሌሎችን እንደ በግ ዝም ብሎ ከመከተል ደግሞ በራሳችሁ ውሳኔ ዓለም ህይወት ውስጥ መኖርን የምትወዱ አይነት ሰዎች ናችሁ ይህ ፐርሰናሊቲስ ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ ለቤቱ እንግዳ ሆናችሁ ፕሊዝ ሰብስክራይብ አድርጉ አመሰግናለሁ